ኒሃው ወሻ ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ ይቸነቸና ያግረው ወይኔ ቻይና ጉድሽን አላየሽ ልጅሽ ተደፈረ እኔ ነካኝ አራራ ኢትዮጵያ ውስጥ ማጣይ ጅን በስቷል ነው እንዴት አርጎ ቢያጠናገረኝ ነው ወይ አረፍ ቅቤን ገዝቼ ወደ ቤት የምመለስስ ወይኔ ሲሉኝ እኮ ነው እና ምን አገባኝ አርፌ ኑሬን አልኖር የኛ ጃኪ ጃነኛ ቋቂጃ ወይዘሮ ታኩር ነይ ቡና ፈርቷል መጣው ሶስተኛው ላይ ላታላው ነው የሚጠሩኝ መቸምርሶ አንተ እንደ ጓደኛ የምትጠቅመኝ መቼ ነው እንዴት እንደዚህ ብለህ ታዋርደኛለህ? የሀብታም ልጅ ነው ያልኳት። በቃ አባቱ 4 ህንጻ ብቻ ነው ያወረሰው። ምንድነው 4 ህንጻ ያወረሰኝ? አናጺ አይደል እንዴ? 2 መዶሻና 1 መጋዝ አይደል እንዴ ያወረሰኝ የሞተው? ያማል እንዴ? አንተ በእናትህ በቃ ሴት ልጅ አለው ሲባል ነው የምትወደው። ለራሴ ምንድነው ያለው? ለራሴ ያለብኝ ችግር አይበቃም እንዴ? ዝም ብለህ አንተ መልክ እየዘራ አይደል? ቁርስ በልቼ መሳም አልደግም ልጅ ደግሞ ቆማ እያየች እኮ ነው። ፈረንጅ ጋር ታጣበሰኛለህ እንዴ? በቃ ዝም ብለህ ትትበላት እዚህ ጠብቀኝ። የምን ትተነው እኔ እንደው እንዳሉ እየሰራሽ እንጂ አንተ ምንድነው ልጅ? በቃ ልነግርሽ አልችልም። የሲሚንቶ ፋብሪካ ወደ 8 አለኝ እንዳለ 2 የህንጻ መሳሪያ አለኝ። ሀብቴን በቃ መቆጣጠር አቅቶኛል። ማኔጅ የሚያደርገኝ ሰው ነው የምፈልገው። ወይ እኔ እሰራለሁ። ምንድነው የቀን ስራችን አይደል እንዴ? አንተ ውሻ ጭራሽ ወዛደር ሆነ ነው። ወዛደር እኮ አይደለም የኔ እናት። አንተ የሥራ ፍቅር እኮ ኑሮኝ እኮ ነው። ወዛደር ሆኜ እኮ አይደለም። ካሁን ባላ ጠግቢ እንዳድስ በቃ ዘበል እንደምታስቢው አይደለም። እሺ ያመጣሁልሽ ስጦታ እንኳን ቢያንስ ተቀበይና ከዛ ከኛ ያመጣህልኝ አንተ ቀልል አለኝ እኮ በእናትህ ይገርማል። አንተ እንደዚህ ቀይነህ ነው በእናትህ አንተ ራስህ ረጅም መሰልከው። ኧረ ወይኔ ጀስቲን ቢበር ለኮንሰርት መጥቶ ነው በሉኝ። ጀስቲን ቢበር ነሽ አብራ እኔ እኮ አድናቂሽ ነኝ እኮ። ማዲያት የት አለ? አንተ አብረን ስንገባ የነበር ጓደኛዬ ነህ። አንተ በድምጽህ ነው ያወኩት። ተላልፈን ነበር እኮ ቅድም። በጣም አንተ ይገርማል። አልከፋፈራችሁም ሴትዮዋ ጋር በጣም አንተ እኔማ እድፌ ሙሽልቅ እስታረቀው አፈርኩኝ። የሆነ አፈርኩ አላፈርክም? ቅልልን ያልኩ እኔማ ለሻወር ስወጣ አንተ ጋር እንደዚህ ሸቀዎቹ በአካፋ ነበር እድህን እየዛቆ ሲሆን ያው ሙጭ ላይ ያየሽም ስወጣ ባንቺ ድፍ እኮ የቀበሌ ቤት ተሰርቶ ነበር እዛ የዚህን ያክል ደግረታ ወንድሜ ትንሽ እንትን አትልም እንዴ? ያንተም ብዙ ነበር። አሁን እኮ ግን ወዛችን መጣ እኮ እንጂ ወዛችን መጣ እኮ። አንተ ፈረንጅ ነው የመሰልከው እንዴ? እኔ እኮ ጠረጥራለሁ። በውጭ እኮ የሆነ ዘር አለብኝ ወንድሜ። ግን ወዛችን መጣ። አሁን ብሩ ብቻ እኮ ነው የቀረ። አራት ልቻርክ ምንም ብር የለኝም። አንተ አብሮ አደግ ጓደኛዬ ነህ። አብሮ አደግ ገዳዬ ነህ እንዴ? ለአንተ ለቴሌግራም ቴክስት መጀናጀኛ በቀን 200 ብር በወር 6000 ብር ሁሌ ትደምራለህ አንተ። እሱን እኔ 5ኛ ቢዬ ተማርኩኝ 7ኛ አፍቅሬ በወረቀት ጀት ነበር የምጀናጀነው። አንተ ትውልድ እኮ ነው እንደዚህ የባከነው ትውልድ እኮ ነው። እኔ በታምራት ደስታ 7 ሴቶች ነበር እንባ ያረኩት። ለዛሬ እኮ ነው ያልኩህ። ለኔ ለዛሬ እኮ ነው ያልኩህ። 200 ብር ድሮ ሻይ ክበብ ሄደን 10 ቦምቦሎና አስተርስታር አዘግተን ነበር የምንጨፍረው። ግን አንተ በቃ የዛሬው ለትዳር ነው ያሰብኩት። ምን ላድርግሽ? በቃ ይሁን ስጦታ ልሰጣት ብዬ ማለት ነው። በቃ 5000 ብር ነው ያለኝ። በቃ የጎደለው ስጦታ ልሰጣት። እቺ ለምንድን ነው? ለትዳር ነው። እቺ ለትዳር ነው ያሰብኩት። እሱ ነርሳዊው የዛሬው ስጦታ በቃ ደህና ነገር 5000 ብር አለኝ። በቃ 5000 ብር እኔ አሪፍ ስጦታ እንዳትረሳ አድርጌ አሪፍ ስጦታ እሰጥሃለሁ። ሁለተኛ ግን አጠገቤ አንተ ጓደኛዬ አይደለም። በቃ ዛሬ ግን ደፍሬ እነግራታለሁ። እኔም ደርሻለሁ። ከዚህ በኋላ ለፍቅር ደርሻለሁ። የኔ ፍቅር አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ወኔ ሲጠገን ጉልበቴ ለአገር ሲታይ ትዕግስታችን በጽናቴ ቆየው ፍቅራችን በሀሳብ ይታየኝና እረዳለሁ። የኔ ፍቅር ይሄንን ቀን በጉጉት ስጠብቀውና እነግርሻለሁ ከዛሬ ነገ እያልኩ ስፈራ ነበር። ግን አሁን እነግርሻለሁ በእናትሽ የቤት ስራ ጻፊልኝ። ነገ ማትስ ቲቸር አላስገባም ብሎኛል። እኔ ደግሞ እናቴ ክፍለ ሀገር ዘመድ ታሞባል ልጠይቅ ሄዳለች። አንተ ውሻ ለዚህ ነው የጠራኸኝ? ወይኔ ራሴ ጽፏለች ውሻ ሻጋብቻ ቆንጆታ የግበል ጥፍር ቀለም ቀብቼ ገዛዋትን ስልኬን አፈራ ብሏት። አይ ሄሎ አክስቴ ወይ ቆይ መልሼ ልደውልማ። ከዛፍ ላይ ወረፋ ጠብቄ ብር እየቀነጠስኩኝ ነው። አዎ እያፈስኩኝ ነው። ብር ይታፈሳል ብላችሁ አይደል ላካችሁ? አዎ ስራ ቆንጆ ነው። ምን እናንተ ያው የወር ደሞዝ እየጠዘጠዛችሁ ወሰዳችሁት እንጂ ቆንጆ ነው።
አዎ ሳራ በረሃ ላይ ፍሪጅ ይዤ ጀላቲ ልሸጥ ልወጣ ስል ነው። አረ ብርማ ይታፈሳል። ስራ እኮ የለም። ስራ ምን ስራ አለ? ብር ማፈስ ነው ዝም ብሎ ከዛፉ ላይ መቀንጠስ። እንዳንደ ህንጻው ለራሱ በብር ነው ይገርምሻል የተሰራው። ልክላችሁ አሁን ለቀጣይ ለባል ምልክላችሁ ብር በጣም ብዙ ስለሆነ በባንክ ስለማይቻል በሱዳን በኩል በመርከብ ነው ምልክላችሁ። ተቀበሉ። አዎ ሁሌ ብር አትበልኝ አባ ፈራባችሁ ብሎ አረረበላችሁ ትልቅ ሀከር እንኳን ገባ ብለህ ጠር እንጂ ልጆቹን እዚህ እግራቸውን አሳስረህ ልትገላቸው ነው እንዴ? ጥንቅሽ እንኳን አንዳንዴ እየዘራህ ብላ እህል ተሰጥቶ የት ጋር ይሆናል? ጉርብትናችን ለመቼ ነው? መሬት እግዚአብሔር አይደል? እኔ በፈጣሪ አገኘዋለሁ። ለዚህ ካልሆነ እንኳን ጉርብትና ምን ይሰራል እንዴ? አንተ ደግሞ ና ጸጉር ብቻ ገብቶ ገባ ብለህ ጠር እንደው ይሄ ነገርኛ ሰው አይቾ የኔና ያንተ ነገር ቀበሌ ልጅዋል ገብተ ብቻ ይነስከረኝ እዛ ነገርናው በላቸው ጋር ጎረቤት አረከኝ ገብተ በጣም በታችኛው ገብተ ቤተን ስቴዲየም አረከው እኔ የት ጋር ልኑ በልጭ ቆረጣች ወደ ጎን እኮ ነው የምጠኛው አጣበቀኝ እኔ አረዘንልኝ አንተ ጀመረ የኩርሲ ፀሐይ መሞቅበት ነው አንተ ምን ትሰራበታለህ እኔ ላሞቼን ማስገጥበት ነው ምን አለ አንተ ምን አለ መጀመሪያ ይሄ የገባ ጸጉርህን መልሰው እኔ ቦታ ከመግባት ይመለሳል አሁን አፈር ብላ በስብስ አረባክ ለጎኔ ማረፊያ እንደው ገብተህ አንተ ገፊነስ ጀመር ልጆቼን እግራቸው ተሳሰረ እንዴ ሚስቶቼንም አንተ ትቀማኛለህ ሚስቴንም ትቀማኛለህ ወሬት ጀኔ እንትን ልብላ እከክ ምንድነው ጋሽ ልግባ እንጂ ወንድሜ ሰርግ እኮ ነው የታባ ነው የምገባው የወንድሜ ሰርግ እኮ ነው ማን ነው ወንድሜ ያረግ እናቴቱም ለቁርጥ ብቻ ነው ሁለት ቁርጥ ነው ወደና አስፍተመጣ ይርጋዝ ምንድነው ዶስ እንዳታረገ ያንሱ ተስቀብተው ወንድሜ እኮ ነው ምንድነው ገብቼ ይበላሉ እኔ እኮ አስቸፋሪ እኮ ነኝ ይሄ ሰርግ እኮ ካለና ይበላል እዚህ አስቸፋሪ ታውቁ ይባላል ይሄ ለእናንተ አይመጥንም አንዴ ታርክ የሰፈሩ ቀዋጭ ነኝ እዚህ ገብቼ እንትን ሰርጉን ማለት ነው እስኪ ጨፍራ ጨፍራ ላይ ጠብቁኝ ያስጨፋሩ እያልኳቸው አንቺ ጎበዝ ነሽ ግን አገባ አንተ ምን አገባ አንተ ዘበኛ አይደለ እንዴ ልጣላ እንዴ ክላሽ ስለያዝክ ነው እንዴ ምን እንደውስ እንዳታረግ ምን ክላሽ እኮ ነው ያንተ አይደለም ክላሹ ለራሱ ምን አገባ በቃ አገባም አልኩ አይደል እንዳልጠረቅም ያረ መጣው ዛሬ ነኝ እኔ ምሳም ጋብዘው ማናችሁም እጄ እንዳትይዙኝ ያመራ አረ ምንድነው አንቺ ምንድነው እዛ ጋር ዱርዮች አሉ በእናትህ አሳልፍ ለስልክ እንዲወስዱብኝ ምን አገባኝ ሌባ ደግሞ በዚህ መጣችሁ በዚህ ሻሻ ቆዳ ቀይረሽ ነው ወረዘ ይጂ ያክሽ ሌባ ሂጂ ምን ትመስላለች በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ አሁን ባንተ ምክንያት ቢደፍሯት ተመለሱ ወንድሜ እገዛት ነይ በእናትሽ አንቺ ነይ አስኩን ነይ ማን ነው እዛ ጋር ያስቸግርሽ ምንድናቸው ወንድ የለም ነው ዋገሩ ነይ እባክሽ ዝም ብለሽ ምንድነው እነዚህ ናቸው ያስቸግርሽ ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ ወንድ አያውቁም ምንድነው እናንተ ጉልበታችሁን ታሳዩት ሴት ጋር ነው እንዴ ምንድነው አንተ ጸጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሄድ እባክህ አንተ ባበጠ መሰለህ እንዴ ድንችም በሹካ ነው የሚነሳው እባክህ የምትናገሪው ነገር አስተካክል ምንሽ የመጣላት ነው ፈልጋችሁ ነው እንዴ አንተ ማን ነው የሚጣለው ወይ እዛ ጋር ወርተን እንጣ እዚህ ሰው ያገራግረናል ነው በዛሽ ገባ ብለን ነው ቅያስ ጋር ነው ሎኬሽን ልከን ምናምን እናወራለን ቆይ ያገኛለሁ በእናትሽ ፊክስ አረኳቸው እኮ ትንሽ አስቸገሩ እንጂ አረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ እንዳይከሱሽ በእናትሽ እኔም ሌላ ጣጣ ውስጥ እንዳይከቱኝ በጣም ኃይለኛ ናቸው እሺ ድሮ ምን መጥፋዬ ሴት ነው አውቀዋለሁ እቺ ከርከሮ የመሰለች ልጅ በእናት አርፌ መንገዴን አልሄድም ነበር አንተ ይሄ ሰፈር ግን በጣም ተበላሽቷል አሰላሙ አለይኩም ለበለበኩርኩም አውዙ ቢላህ ይሄ ነው ባለፈው የማማ ብርጣሉን ስቶፍ ሰራለሁ ብሎ ዶሮዎቿን ምኑ ሰርቆ ይሄዶ ከተመጣ አሁን ደግሞ ልብስ ቀይረህ መጣ ተታል ኧረ አይደለም ወንድሞቼ እኔ ከክፍለ ሀገር ነው የመጣሁት ያላ አንተ ለመሬትም ቅርብ ነህ ዶሮዎቹን በፍስፍስ አድርገህ የወሰድከው አንተ ነህ ባለፈው የከበደን ዶሮዎች እኮ በቃ ዶሮዎቹ ከሰላማዊ ሰልፍ መውጣት ነው እኮ የቀራቸው ቆላል ራሱ ከበላው አንድ አመት ሆነኝ እዚህ ከክፍለ ሀገር ነው የመጣሁትና መስጊድ እየፈለኩኝ ነው ማላቀው ቦታ ገብቼ እና አቅራቢያችሁ ካለ ነገሩኝ ነገር ይመስላል እሺ ምን እንርዳው መስጊጃ ቦታ ፈልጌ ነው እዛ አካባቢ ዙር ሳይዋንተ ዙር ደረሰብኝ ተጣሉ ግን ቂጡን እኔ ነኝ ሞጋው ያማችኋል ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል ቃስ ብላ አትሄድም እንዴ ምንድነው አንተ
እየሮጣችሁ የምትመጡት ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት አመት ሮጥኩኝ፣ ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣ። ቁም እንዳታትበላሻል። ኧረ ጭራሽ ላይ በላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውነት ወይ የኔ ወጣምሻ ከሩ ነው እየሮጠ ያዛቸው። ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦትሷል። በዚህ ኑሮ ውድነት እንኳን ታፍሺ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባ እና ይገርምሻል ብሬ በስቶብኝ እንደድመ ቆፍሬ ነው የምቀብረው ነው የምልሽ። ናሳ ላይ 4ኛ ፎቅ ጀምሬ 5ኛ ልጨርስ ነው። እሱ እንዳለቀ ወስድሻለሁ እዛ። እሺ እና እንትና ደብረ ዘይት ደግሞ የቤት እርባታ አለኝ። ቃስ በቃስ ሁሉንም ማሳይሻለሁ። ሀብተ ዘጭ ነው እና የኔ ቆንጆ አንድ ነገር ልነግርሽ አስብኝ ነበር። አሁን መሽቶብኛል ማውራት አልችልም። ነገርና እናወራለን። ነገ ቤት ልምጣ። ያ ተረገመው እንደምሽሳ እሺ ለምኩ የለም ሽንደቱ እሺ እና ደህና ደህና እሺ ደህና ቤቲ የኔ ፍቅር ዛሬ ላንቺ ያለኝ ሰርፕራይዝ እጅሽን ስጪኝ የኔ ፍቅር። ይሄንን ህይወት አብረን እንድንኖርና ዓለሜን በሙሉ እንድታሳምሪኝ እስካሁን ስጓጓ ነበር። ከዚህ በኋላ አብረሽ ልትኖሪ ቃል ትገቢልኛለሽ የኔ ፍቅር። ምንድነው ዛሬ እጅሽ አከረስ? አልታጠብሽም እንዴ ወይስ ከስራ ላይ ነው የምታሽ? ወንድሜ ተሳሳት። ጎረቤት ገባው ይመስል ዛኛው ቤት እኮ ፍቅረኛ ይኖራል። ተሳሳት አባቴ አሬ ቅርታ ወንድም አይደለም እናቴ አይደለም ፊልድ ዶር ስትለኛ ነበር በጓሮ እንደልኩ እናቴ ተሳስቼ ነው ሲጀምር የቃቃ እኮ ነው ቃቃ የተጫወትን ነው አብራ ድጋር እንደዚህ እንዴ አልመጣም ሁለተኛ እናቴ አረ ወንድሜ ጉሮሬ የኢትዮጵያውን ስር የቁራሌው ብሎግ ይላል አባቴ። በጧቱ ተነስተን በራችንን እንዘጋና ቁርሳችንን ለመብላት አመናው ብለን ወደ ብርጣሉ ሻይ ቤት እዚህ ቤት ሻያቸው ይቆያል ብለን ካዘዝን በኋላ ዳቦ በሻያችን መጣ። አንዴ ከማጥቀሴ ሻው አለቀች። አረ የዘንድሮ ዳቦ ግን ምን ጉር ነው አልኩኝና ተነስ አመናው ላይ ብዬ ስወጣ እዛ ጋር ልዌ እየመጣ ነው። ገዢዎችና ቦት ደንብ ያርግብህ ብዬ ሄድኩ። ሰፈራችን 3 ዳገት 1 ቁልቁለት የምትሄድ ላዳ ነበረች። እሷን ወስጄ ያንገት አብሉለት አለዋለለት ብዬ ዞር ብዬ እያየኋት ይቺንማ ቆጥጥልኝ ለጆተን ያረጋታለሁ ብዬ ልቆጥራት ስል ከየት መጣ ሳልን አሯሯጠኝ ነው የምላችሁ። አጥቅጣ ልብስ ንጠብባት እሺ ብዬ ሚስማሬን እየፈለኩ እንዳለ ይሄ ሰፈር ሌሎቹ ሰፈር ማብራት ሲያስተላልፍ ነው። እኛ ሰፈር ግን እርግብ የልጅ ልጇን ወልዳበት ቁጭ ብሏል አልኩኝና ነፍቴው ልስጠው ብዬ ገናስ ባልተቤቶቹ መጣው በድንጋይ ዘልጥሽ ነፍስ አውጭኝ እንጂ ሮጥኩኝ። ከዛ ዳ ሰርቶ መለወጥ የማይችልባት ሀገር እያልኩኝ ሆነሽ ቆንጂዬ ልጅ መዝብዝፍ ይዛ መጣች። ከዛ ቆንጂት እንመቻቻ ችግር የለውም የፈለግሽን ወስደልሻለሁ ግጣታም እና በጥፊንም እንደምን ሲጨርዛ እንዲሁ እያለ የወደፊቴን ሳስብ ሳለ 3 ጫማ መንገድ ላይ ደቅ ብለው ሁለቱን ቆጥሬ አኑ ወደ ላይ ዋለው የት ብሄድበት ነው እንደዚህ ሆኖ ብዬ ጫካ ውስጥ ገብቼ ደግሞ ፈለግ በድንጋይ ቢፈነቅል ፋራው ደቅ ብሎ ላይ አረ እንደው ቂጥ ላይ በጉንጅ ውጣበ ብዬ ተራገምኩኝ። በቃ የዛሬ ውሎ እንደዚህ ሆኖ ይቅር ስል አንድ የምታምር ሽዋ ላይ እሷን እየፈታው ዘበኛው መጣና በደና ጥፊና ካልቹ አጫወተኝ። የዛሬ ብሎግ ይሄን ይመስላል። ይመቻችሁ።